ጋይስ ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ ግሬ ለማታብሉ እኮ ይሄው እንግዲህ እንደምታዩት ነው ማለት የሷን ሐሳብ ለመቃወም ወይ እንትን ለማለት ሳይሆን ምንድነው ሁላችንም ቪክቲም ነን ግዴታቸው ነው ማለት ከኛ ቤተሰቦቻችን የራሳቸው የሆነ ችግር አለባቸው እነሱም የተማሩት ከእናትና ከአባታቸው ነው ሶ እናቶቻችን መውቀስ አባቶቻችን መውቀስ እንደዚህ የትም አያዋጣ ነው ጀስት ግን ምን ማድረግ አለብን ገባ ከቤተሰቦቻችን የመጣ ጭንቀት አለ ፍርሃት አለ ድብርት አለ እሱን ነገር መቁረጥ ነው ያለብን እና ልክ ነች ጀስት ግን አሁን በቃ ማለት መቀበል መቻል አለብን ለኛ ለውድቀታችን ለፍርሃታችን አይኖ እኔም እንደዛ ነበር ተጠያቂ ናቸው ግን እናትና አባቶቻችን ሲጀመር በመጀመሪያው ራሳቸው እኮ ባዶነት አለባቸው ችግር ያለባቸው ለምሳሌ አንድ አባት ወይ አንድ እናት የመጀመሪያ ልጇ ከሞተባት ወይ እናቷ ከሞተችባት አግብታ ከወለደች ልጇን ማስረሻ ብላ ታወጣለች አባትየው በብቸኝነት ሰው በማጣት የኖረ ከሆነ ልክ ልጅ ሲወልድ ወንድም ማገኝ ይለዋል በጣም በድህነት የተሰቃየች እናት ልክ ስትወልድ ልጇን ሚሊዮን ትላለች ስለዚህ እናትና አባቶቻችን ራሳቸው ባዶነት አለባቸው ፍርሃት አለባቸው ጭንቀት አለባቸው ስለዚህ እነሱ የሌላቸው ነገር እንዴት ሊሰጡን ይችላል እኛም ከነሱ የወረስናቸው ነገሮች አለ የብቸኝነት የፍርሃት ያለመውለድ ምናምን ስሜት ከነሱ ከወሰድን በኋላ በህይወታችን ወደ ስራ ስንመጣ ወደ አንድ ቦታ ስንመጣ ያ ነገር እኛ ላይ የሚጋባል ሶ ምን ማለት ፈልጌ ነው በቃ ከኛ ደግሞ ወደ መቀጣይ ጄነሬሽን እንዳይተላለፍ ማድረግ ያለብን ገመዱን መቁረጥ ነው ያለብን እሱን ደግሞ ምን ቆርጠው ምንድነው አንደኛ ይቅርታ በማድረግ ይቅርታ በቃ ማለት የሆነውን ነገር መቀበል ካልተቀበልን በህይወታችን እዛው እንቀራለን እዛው ለውጥ የለም ደስታ የለም ሰላም የለም እዛው ነው የምንቀረው ስለዚህ ይቅር እንበል ይቅር በማለት ራሳችንን እንቀርብበል ቤተሰቦቻችንን እንቀርበል እንረዳቸው በቃ ገባ እኔም አሁን ብዙ ምክንያቶች አሉኝ አሁን ቤተሰቦቼን አይኖ ግን ምንድነው ማድረግ ያለብኝ ነው እኔ ማድረግ የኔ ሰርክል ኦፍ ኢንፍሉዌንስ ምንድነው ራሴ ላይ ትኩረት አድርጌ ራሴ ላይ መስራት ይቅር ማለት ማሳደግ ኮንፊደንስ እንዲጨምር ማድረግ ነው ያለብኝ ነው እና እሷ ልክ ነች ቤተሰቦቻችን ብዙ ጊዜ ልጅ ከበላ ከጠጣ ምንድነው ተብሎ ነው ያደግነው ልጅ እናንተ ወደ አልጋ ስር ያ ማለት በልጅነታችን በራስ መተማመን እንዳይኖረን ወደ ታች ተረግጠን ነው እዚህ የደረስነው ካደገን በኋላ ደግሞ ነገር እንጀምር ስንል በቃ እንዴት ፍርሃት ተይዘናል ታስረናል ስናስታውስ ለካ ቻይልድሁድ ትራውማ ሶ ምን ማለት ፈልጌ ነው ይቅር ብለን ተቀብለን እንረዳቸው በቃ ሳይማሩ ያስተማሩን ቤተሰቦቻችን ናቸውና